እንግዲህ ዛሬ እራት በዚህ መልኩ ተሰርቶላችኋል። ሰላም ጤና ይስጥልን አይሻ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ይኸውላችሁ እራት ይሄ ነው የኛ ቤት እራት። የሚገርማችሁ ነገር ይሄን ይመስላል። እንግዲህ በዚህ መልክ ድስቱን ይኸው ተመልከቱ። ድስቱን እንግዲህ ይሄ አረብ ሀገር ሳይሆን አረብ ሀገር ነው ግን ምን ልበላችሁ ምንድን ነው የሚባለው ነገር መኖሪያ ቤት ነው ወይስ ምግብ ቤት ነው አልገባኝም። ይሄ አንድ ስጋ ነው። አንድ ስጋ እዚህ ያለ። ቆይ ሌላ ማሳያችኋለሁ። እውነቴን ነው የምላችሁ በጣም ወገቤ ቁርጥ ነው ያለው። ቁርጥ ብሎ ወገቤ ማለት ነው። እና የሚገርም ነው እንግዲህ ኩሽናው ያው የስራ ሰዓት ስለሆነ አልጸደቅ ምንም ማድረግ አይቻልም። ወደዚ ምናምን ተደፋፍቷል። እና ይሄ አንድ ስጋ በሌላ ድስት ሞልቻለሁ ማለት ነው። እዚህ ጋር ደግሞ ምን ይመስላችሁ? እዚህ ጋር ደንጉ ይባላል ወይስ ደግሞ ሀምሳ ይባላል። እና ሀምሳ ይባላል። እና እሳት በርቷል። ይሄ ነገር እሳት ትንሽ ልቀንሰው እሳት ይቀነስ። መሬት ወርጄ ነው በነገራችን ላይ እላይ አልቻልኩም። ድስቱ ከባድ ስለሆነ እላይ መስራት አልቻልኩም። እና አራራም ሲጋ እሳት በስቶብኛል። ያሳርጋል። እና በዚህ መልክ እራት እያደረስኩ ነው። እናንተ ጋር ስለምትኖራት ምን ሰርታችኋል? ውድ ቤተሰብ ምንድን ነው የሰራችሁ? በሚወደ እኔ እንደምታውቁት እዚህ ጋር አንድ ስጋ ደርሷል። እንደነገርኳቸው እንግዲህ ይሄ ደግሞ ሩዝ በትልቅ ድስት ነው እንደምታዩት። እዚህ ጋር ደግሞ ሌላኛው ስጋ ነው እንደምታዩት በስሎ ነው ያወጣሁት። ይሄ ነው እና ያው የዚህ ቤት እራት ከባድ ነው። እራትን ለመናገር በጣም ከባድ በየቀኑ መብላት መሰራቸው ነው። ወገቤን ነው የሚቆርጡት። ቤተሰብ ዩቲዩብን እስቲ አሳድጉ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱ። እንትና ጮማ አድርጌ ነበረ ዘይት አላደረገም ብዬ ለእሱ ይመስለኛል ይሄ ጨት የተምለው ዘይት ይቅርበት ብዬ ማለት ነው። ዘይት ፈልጎ ይመስለኛል ማጥበሻው። እንግዲህ ያዝ ያደረገን የጮማ አያቸው እዚህ ጋር ነው ጮማ እና ጮማ ነው ያደረኩት። ያው ጮማ ይሻላል ብዬ ነበር ያደረኩት። እሱ ግን ያው እንግዲህ ይላል በሰላም ነው። እና ቤተሰቦች ይሄ ድስት ጌታ ወገቤን ቆረጠኝ። ወገቤ ያው ጎንበስ ብዬ ቀና ማለት አቅቶኛልና በቃ በሳምንት 2-3 በዚህ ድስት ስለሚሰራ እውነቴን ነው የምላችሁ አልቻልኩም። እውነት ለመናገር አልቻልኩም በእውነት በጣም እየደከመኝ ነው። ቤተሰቦቼ ፕሊዝ ሀገሬ እንዲሄድ ማለት ነው ላይክ ሰብስክራይብ ያደረጋችሁ አበረታቱኝ፣ አግዙኝ እላችኋለሁ። እዛ ሲሄድ ስራ እንደ ስራም እንደ መዝናኛም ከእናንተ ጋርም እንደሚገናኘው በዛም ስለሆነ አበረታቱኝ ፕሊዝ። አይታችሁ ዝም ብላችሁ አትላሉ። ቪዲዮ ሲለቀቅ ላይክ ሰብስክራይብ አድርጉ እና ላይቭ ሲገባ ምንውልኝ አግዙ እና እላችኋለሁ ቤተሰቦቼ። አሁን ማታ ነው ለመናገር ማታ ነው። እስቲ ውጪ ምን ይመስላል? እንዴ እስቲ ውጪ ወጥቻ አልወጣሁም እስካሁን ድረስ ሙቀት ገደለኝ። እስቲ ውጪ እንተነፍስ ትንሽ። እንደምታዩ ጨለማ ነው እንግዲህ ጨለማ ነው እና ወዶቼ አሁን ማታ ነው። ያው ሰፈራችን ይሄን ይመስላል ማለት ነው። ጨለማ ነው እንግዲህ እኔ አልወጣሁም እስካሁን ድረስ እንደመሸ ራሱ አላወኩም ማለት ነው። አሁን ነው ያወኩት መሽቷል ለካ። ሁለተኛ ሰዓት ራሱ አላየሁም። ላይቭ ነበር ከላይ ወጣ በቃ። እና እዚህ ጨለማ እንደምታዩት ኦማን እንደዚህ አይነት ነው እላችኋለሁ ድረሶቼ። በማታው ደስ ይላል አይለምለው። እናንተ እንግዲህ ኮሜንት አስቀምጡ። ይሄ ደግሞ ግቢ ውስጥ ነኝ ያለሁት የትም አልሄድኩም። ቤተሰቦቼ አበረታቱኝ፣ ላይክ ሰብስክራይብ ሼር እያደረጋችሁ ያው ማብራት ስላለ ብርሃን ነው የሚመስለው
በጣም ፋ ብሏል። ማውራቱ እዚህ አካባቢ ስላለ ማለት ነው። እና የኔ ውዶች አበረታት ፕሊስ። እና ወዳቸዋለሁ፣ አመሰግናቸዋለሁ። እግዚአብሔር ዘመን ህይወታችሁን ይባርክ። ተባረኩልኝ። ታውቃላችሁ ይሄ እንጨት ባላ በዛም ንፋስ ሊቀበል ብዬ ነው። እሺ ንፋስ በጣም ፈልጌ ነው ወጣሁና ሲስቀንት ቴምር እንወስድ በዚሁ ቴምር ላሳያችሁ ማለት ነው። እቺ ቴምር ታውቃላችሁ አምናን ቀርጬ ነበረ ነው። ዘንድሮ ማሻአላህ በጣም በቃ ፍራማ ሆናለች። በየአመቱ እንደዚህ አይነት ፍሬ አፍሩበት። እውነት እና አፍራ በጣም ደስ የሚል ፍሬ ነው። ዘንድሮም ከባድ ነው የያዘው። ከባድ ነው የያዘው ማለት ደስ ይላል። እውነት በጣም ደስ ይላል። ለፍተ ቀርቤ ቢያሳያችሁ አያችሁ በጣም ፋብላል። በስማ በየአመቱ ነው እንደዚህ ሸክሙ ከብዶት እንግዲህ ግድግዳው ራሱ አልቻለም። እውነቴን ነው ብላችሁ እንዳለ አጥሩ ላይ ነው የቆጭ ያሉት ማለት ነው። ይሄ በየአመቱ ደስ ነው የሚለኝ በነገራችን ላይ ለምን እንደው አላውቅም። ይሄ የኔ ክላስ ነው እዚህ ጋር ያለው ማለት ነው። ለዛ የሚመስል አሁን በመስኮት ወደዚህ ሲያዩ ማለት ደስ ነው የሚለኝ። ያው እንደምታዩት ዘገመሩ ራሱ እየዞረ ነው እና ደስ ነው የሚለኝ ጌታ በጣም ደስ የሚል ግሪን ስታዩ ምናምን ከመስኮቱ ናችሁ ማለት ነው። እኔ ራሴ የተከልኩት ነው። ይሄ እዚህ ጋር ጋንዳ ውሃ አለው ሮቶ ይፈሳል ማለት ነው። ስለሚፈስ ለምን በባዶ ቦታ ይፈሳል? በትንሽ አምጥቼ ተከልኩት እንደ ቀልድ ማለት ነው። ከዛ ይሄ ድረም ውሃ እዚህ ነበረ መጀመሪያ። ከዛ ይሄን ወደዚህ አረግርና እዚህ ጋር ተከልኩት እንደ ቀልድ ነው የተተከለ በነገራችን ላይ እና አሁን እንደዚህ ሆኖ ፍሬ እያፈራላችኋለሁ ወደ ሰዎች እና በየአመቱ በየጊዜው በየደቂቃው ዘመን ህይወታችሁ እንደዚህ ፍራማ ይሁን። ወይኔ እኔ ደስ ብያለሁ አባቴ እና በጣም ደስ ይላል። በጣም ነው የምወደው። ያው ኢትዮጵያ ላይ አይበላም ይመስለኛል ማለት ገጠር አካባቢ አለ እኮ ቴምር፣ ግን አያውቁበትም አበላሉት። ይበላል አይበላም አያውቁም። ፍየሎች ሲበሉ ነው የሚያውቀው። እኔ በበኩሌ ፍየል ሲበላ አውቃለሁ። ሰው ልጅ ሲበላ ግን ያው ከተማ ውስጥ ወይ ሙስሊሞቹ ይበላሉ፣ ሙስሊሞቹ ያውቃሉ፣ ከተሜዎች ያውቃሉ ቴምር ጥቅሙና ጉዳቱን። ግን ገጠር አያውቁም። እውነቴን ነው ገጠር አያውቁም። እና ገጠሮችን ቢበሉት ቢያንስ በቀን 3 ፍሬ ምናምን ቢበሉት አያገኙም። ደግሞ ሲጀመር አይገኝም። አንዳንድ ግቢ ውስጥ አንዳንድ ቤት ውስጥ አለ እንደ አሁን መጥረጊያ ይሰራል። ይሄ ማለት ነው ታውቃላችሁ። ያ መጥረጊያ ይሰራል። ሌላ ምን ይሰራል አላውቅም። ብቻ መጥረጊያ ብቻ ነው የሚያውቀውና እኔም ሰራለሁ መጥረጊያ። የዚህ ሀገር ግን መጥረጊያ ሊሰራ ሞክሬ ነበር የሆነ ጊዜ እምቢ አለኝ። በጣም ጠንካራ ነው። እኔ እንጃ ስለሚቆይ ይመስለኛል አላውቅም እንትን እና ስለሚቆይ ይመስለኛል እንትን እምቢ አለኝ በጣም የሆነ ቀጫጭን ምደረጋለ እንደዛ ላረግ ሞክሬ ነበረ፣ ግን እምቢ አለኝ። በጣም ጠማማ ሆነብኝ ማለት ነው። የሆነ ጊዜ የኢትዮጵያ መጥረጊያ ስለሚችል ሊሰራ ፈልጌ ነበረ፣ ግን በጣም ጠንካራ ነው። በጣም ስለሚቆይ ይመስለኛል። እኔ እንጂ ቶሎ ስለማይቆረጥ ያው ኢትዮጵያ ለመጥረጊያ ቶሎ ይቆረጣል፣ ለዛ ይመስለኛል። እና የሚታዘዘው አልታዘዛለኝ። ከዛ ተውኩት። እኔ ደግሞ እና ውዶቼ ማሮቼ የኔ ቤተሰቦች ይሄው ይሄን ይመስላል። ጋሮ ነው ይሄ እንግዲህ የኔ ጋሮ ነው ማለት ነው። ደስ አይልም? በጋሯችሁ ላይ እንደዚህ አይነት ነገር እያያችሁ ማደር መዋል እና ደግሞ እኔ ብዙ መስኮቱን ስለሚከፍት በቃ ጓድመር ነኝ ስለው ይሄን እያየው ማለት ነው። እና በጣም ደስ ብያለሁ ይሄን በማየት ራሱ በጣም እና ዘንድሮ ያው ድጋሜ ያላየው ሄዳለሁ ወደ ሀገሬ። ለኔም መስታወሻ ነው የምትሆነው እቺ ቪዲዮ። ድጋሜ ታዘካይተባት አምጥቼ ቀርጻለሁ ከ3 ወር በኋላ ስለሚሄድ ማለት ነው። ይሄ ለኔ መስታወሻ ነው። ለእናንተ ደግሞ ያው ደስ እንድላችሁ ፍሬያማ እንድትሆኑ እንደዚህ በየአመቱ በየጊዜው በየደቂቃው ፍሬ እንድታፈሩ ተመኘውላችሁ። ዘመን ህይወታችን እግዚአብሔር ይባርክልኝ። ተባረኩ። የአይሻ ቤተሰቦች የኔ ውዶች በጣም የምወዳችሁ። ላይክ፣ ሰብስክራይብ፣ ሼር፣ ሰፖርት እያደረጋችሁ አበረታቱን። ቢያንስ 2K እንግባ፣ 2K ያስገቡ። ከዛ በተረፈ ደግሞ ቪዲዮ ሲለቀቅ ይዩልን ማለት ነው። ቪዲዮ ሲለቀቅ ቶሎ ይዩልን፣ አትለፉ። ምናልባት ለእናንተ የማይጠቅማችሁ ነገር ከሆነ ለእኔ ደግሞ
ይጠቅማል። መልካምነት ለራስ ነው። ሰፖርት አድርጉ። ስለምታደርጉ ነገር ሁሉ አመሰግናችኋለሁ። ተባረኩ። ባይ ባይ። ወዳችኋለሁ። ላይክ ሰብስክራይብ አትርሱ።